ሰዎች አዳሩን የተዳደሩና ኢራንና እስራኤል ብላችሁ ካሰባችሁ አይዟችሁ አለውላችሁ። እንግዲህ ይሄ የምትመለከቱት እነዚህ ሮኬት ሚሳይሎች ናቸው፣ ሹቲንግ ስታሮች አይደሉም። እስራኤል ላይ ከሂዝቦላና ከኢራን የተሰነዘረባት ጥቃት ነው። እንግዲህ እስራኤልን ማርፋ የምትቀመጠለችም እስራኤል አልተመለሰችላቸው። ይሄ ደግሞ የምትመለከቱት የሚሳይል ድብሪ ነው፣ ወይም ደግሞ ከሚሳይል የተራረፈ እስራኤል ውስጥ ወድቆ ነው እንደምትመለከቱት። እስራኤልም እንግዲህ በአጸፋ ጥቃት ስትፈጽም ነበር። ይሄ የእንትን ሰበርብ ነው፣ የቤሩት የሊባኖን ውስጥ ማለት የሀብታሞች መኖሪያ ሰፈር ነው። ይሄ ደግሞ ሊባኖን ውስጥ የሂዝቦላ ማውስፒስ ወይም ደግሞ የህዝቦላ አፍ ነው የሚባለው። አልማናር ቲቪን እንግዲህ እስራኤል አቃጥለው ነው እንደምትመለከቱት ፎቁ። ይሄ ደግሞ ቴህራን ነው። ቴህራንን እንግዲህ እንደምትመለከቱት አጋይታታለች እስራኤል ትናንት ነው። ይሄ ደግሞ ኢራን ባህሬን ውስጥ የፈጸመችው ጥቃት ነው። እዚህ ጋር ይመለከት ይታያቸዋል ፍንዳታ። ከዛ በተጨማሪ ደግሞ እስራኤል በሊባኖን ውስጥ የሚገኙ እነዚህ ከ100 በላይ ይሆናሉ ሰፈሮቹ መሰለኝ ከሰፈር እንዲወጡ፣ ምክንያቱም እስራኤል ጥቃት መፈጸሟ ስለማይቀር ንጹሃን ዜጎች ውጡ። ከዛ በተጨማሪ ደግሞ 1000 አትሊስት ነው የተባለው ከ1000 ሜትር ርቀት ከቪሌጁ ወይም ደግሞ ከአካባቢው ርቃችሁ ከኦፕን ግራውንድ እንድትሄዱ ተብለዋል። ከዛም በኋላ እንግዲህ እንደምትመለከቱት ወደ ጥቃት ገብታለች ማለት ነው እስራኤል። ይሄ የምትመለከቱት ደግሞ ቤይሩት ሌባኖን ውስጥ ነው። የፈራረሰው ፎቅ ሌላ የምትመለከቱት ኢራን ቴህራን ውስጥ ነው። ይህንን ቪዲዮ እየቀረስኩኝ ባለበት ሰዓት እንግዲህ እነዚህ የምትመለከቱት ለእስራኤል ዜጎች የደረሳቸው ዋርኒንግ ነው። አታክ እየመጣ ነው፣ ነገር ግን የሚሳይል አታክ አይደለም የድሮን አታክ ነው ተብሎ የተላከላቸው ነው። ማስጠንቀቂያ የተሰጣቸው ነው። ከዚህ ጋር ተያይዞ አዳዲስ ነገሮች ሲኖሩ እንደለመድኩት እንግዲህ ተከታታይ ማቅረብላችኋል። እስከ ዜና አካውንት ፎሎ አድርጉት። ይህንን ቪዲዮ ለብዙ ሰዎች ላኩላቸው።